በድብቅ የሚሰራው ወንጀል አላህ እንዲያላቅ ከፈለክ እነዚህን ቀላል ሶስት ነገሮች አድርግ። እነዚህን ቀላል ሶስት ነገሮች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። የመጀመሪያው አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር፣ ሰላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለችና አለ አላህ ሱብሓነሁ ወተዓላ። የትኛዋ ሰላት ነች ከመጥፎና ከሚጠላ ነገር ሁሉ የምትከለክለው? ሰላት ወቅቱን ጠብቃ የምትሰገድ ሰላት ነች። አላህን በመፍራት ውስጥ ወይም ደግሞ በኹሹዕ የምትሰገደው ሰላት ነች። ከመጥፎና ከሚጠላ ነገር ሁሉ የምትከለክለው 5 አውቃት ሰላትን ወቅቱን ጠብቀ ስገድ። አላህን በመፍራት ውስጥ ወይም ደግሞ በኹሹዕ ስገድ። ውጤቱን ትመለከተዋለህ። ሁለተኛው አይንን መስበር ነው። አላህ ሱብሓነሁ ወተዓላ ሐራም ወዳደረገብህ ነገር አትመልከት፣ አትይ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ተረከ ነዘረ ኢላ ማ ሐረመ አላህ ኢብቲጋአ ማ ዐንደላህ፣ ለአላህ ብሎ አላህ ሐራም ወዳደረገው ነገር መመልከትን ወይም ማየትን የተወ አዕቀበ አላሁ ፊ ቀልቢሂ ሐላወተል ኢማን፣ አላህ ቀልቡ ላይ የኢማንን ጥፍጥና ያደርጋል አሉ ዐለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ቀልብህ ላይ የኢማንን ጥፍጥና አደረገ ማለት ወደዚህ መጥፎ ነገር ልትመለከት የማይታሰብ ነው ማለት ነው። ሶስተኛው አዝካር ሰባሕ ወልመሳ፣ የጠዋትና የማታ ዚክር። ወላሂ አንድ ባሪያ የጠዋትና የማታ ዚክር ብሎ አላህ ሱብሓነሁ ወተዓላ ከተለያዩ መጥፎ ነገሮች ከሸይጣኖች እንዴት እንደሚጠብቀው ቢያቅ ለአንድ ቀን የጠዋትና የማታ ዚክርን ማለት አይተውም ነበር። የጠዋቱ ዚክር ፈጅር ከሰገዳችሁ በኋላ ማለት ትችላላችሁ። በዚህ ስልካችሁ ላይ አፕሊኬሽን አለ ሒስኑል ሙስሊም ይባል፣ አውርዳችሁ እሱን ተጠቀሙት። የማታውን ደግሞ ከዐስር በኋላ ማለት ትችላላችሁ። ስለዚህ እነዚህን 3 ነገሮች አዘውትራችሁ አድርጉ። አላህ ሱብሓነሁ ወተዓላ ከዚህ በድብቅ ከሚሰራ ወንጀል ያላቃችኋል።